مرحبا يا حلوين زاري جيلاتشو የመጣሁት የአሳ ሾርባ አሰራር ከ5 ኪሎ በላይ ነው እኔ ኪሎ የቀነስኩት በጣም ነው የሚጣፍጠው በጣም ነው የሚመቸው በጣም ቀላል ነው ደግሞ አሰራሩ በሚገርም ሁኔታ እሙህም የሕልዌን እንደተለመደው ማንኛውም ሰው ነኝ ሰብስክራይብ በማድረግ ማየት የሚፈልገውን የምግብ አይነት በሙሉ ኮሜንት ላይ ቢጽፍልኝ ልሰራለት ዝግጁ ነኝ በመጀመሪያ አሳ እዚህ ጋር ብዙ አሳ ገዝቼ አናታና ቅንጭላታቸው አልተሰራም ነበርና ለምን ሾርባ አልሰራውም ብዬ አስቤ ነው። ይሄ አሳ ስሙ ሰለሞን ይባላል። እናንተ ሀገር ምን ብላችሁ ስሙ እንደምትጠሩት አላውቅም። እሙህም ያህልዊን በመጀመሪያ በደንብ አሳውን ሳይሆን የአሳውን ቅንጭላት በጣም በደንብ ነው ያጠብኩትኝ። እስከ ሰብስክራይብ አድርጉ እያላችሁ ነው። አሳ እሙህም ያህልዊን ብዙም አይቆይም አጥቤዋለሁ እንደነገርኳችሁ። ከዛ ውሃ አደረኩበት። ሹፉ በጣም ዘይታማ ነው። ሹፉ ውሃ ሳረግበት ራሱ የሚወጣው ከውስጡ የሚወጣው ድህን ከውስጡ የሚወጣው ዘይት ምንም ዘይት ጨምሩብኝ አይልም። ከዛ 1-2 ራስ ሽንኩርት፣ ነጭ ሽንኩርት፣ ዝንጅብልና የስጋ መጥበሻ ጣዕም እንዲኖረው ነው። አንዳንድ ሰው ባዶውን ሁላ ይጠቀመዋል። እንደዚህ ያደርጋችሁ 5 ደቂቃ ብቻ ነው መብሰል የሚፈልገው። በጣም ነው ወዲያው ነው ብስል የሚለው። እኔ ግን እዚህ ጋር ጥቅል ጎመን ተጠቅሜ ያለሁኝ፣ እናንተ አለመጠቀም ትችላላችሁ። ጣዕሙንና ሽታውን ለየት እንዲያደርግልኝ 1 ቀረፋ፣ ቃሪያ እና ማጂ አድርጌበታለሁኝ። እዚህ ጋር እንደምታዩት እሳቱ በጣምም ብዙም አይደለም፣ ያነሰ የተቀነሰለትም አይደለም። ልክ እንደዚህ ሆኖ 5 ደቂቃ በሰለ ማለት በቃ በሰለ ነው። አሁን እዚህ ከሹፉ በስሏል፣ ኦልሬዲ በቅቶታል። ስንት ኪሎ እንደቀነስኩኝ ብዬ ሌላ ቪዲዮ እዛኛው ዩቲዩብ ፔጅ ላይ ሰርች የላችኋለሁ። እዛ ሂዱና ይኸው እዚህ ጋር አስቀምጥላችኋለሁ። ሄዳችሁ ሰብስክራይብ አድርጉኝ፣ ሁላችሁም ተከታተሉኝ። እሙህም እዚህ ጋር ጋይስ እኔ ጥቅል ጎመንና 1 ካሮት፣ ቃሪያ፣ ቁንዶ በርበሬ ያልተፈጨ አድርጌበታለሁ። ያው ያበሻ ነገር ቀጠልጠል ያለ ነገር የሚያቃጥል ነገር እንወዳለን፣ አድርጌበታለሁ። እናንተ አለማድረግ ትችላላችሁ። አሳውና መረቁን ብቻ ብትጠጡት በቂ ነው፣ ከበቂ በላይ። እሙህም ያህልዌን ጥቅል ጎመኑን መብሰል የለበትም። ልክ ሹፉ ከለሩ ልክ እንደዚህ ነው የሚሆነው። በቃ የሚያምር አለር ላይ የስጋ የቅቅል መረቅ ነጭ ልክ የዛ አይነት ከለር ነው ያለው። እኔ ግን ትንሽ እርድ አድርጌበታለሁኝ። አሁን በሹካ እርድ ማረገው ቢደፋስ ወላሂ እስኪ ጠብ ይበል ያሰምሱም ያ ረቢ ስራዬ። እሙህም ምን ልላችሁ ነበረ፣ እርድ አደረግኩበት ትንሽ ከለሩን ሰበር እንዲያደርግልኝ ብዬ። ከዛ ጨው አንሶት ነበረ። ኦኬ ጨው ጨመርኩበት። እኔ እኮ ቲክቶክ ላይ ቪዲዮ ፖስት ማድረግ መፍጠን ለምጄ እዚህ ረጅም ቪዲዮ ሲሆንብኝ ተቸገርኩኝ። እሙህም ያ ሕልዊን ያ በናቴ ያ ሕልዋቴ ሰብስክራይብ ስለምታደርጉኝ ስለምታበረታቱኝ ሳላመሰግናችሁ አላልፍም። ኦልሬዲ እዚህ ጋር ስጋችን በሰለ። መጨረሻ ላይ ከላይ እኔ ያደረግኩት የባሮ ሽንኩርት ወይም በሳል አክዳር በጣም ነው የምወደው። በጣም ነው አሪፍ ነው፣ ይመከራል። እዚህ ጋር ይኸውላችሁ በመቀስ ነው የቆረጥኩት፣ ግን መቀሱ የኩሽና መቀስ ነው። ደግሞ እናንተ ኤክስትራ ደግሞ የሚያቃጥል ነገር አደረግኩበት። ከዛ በጣም የሚጣፍጥ የሚወደድ የሚያጠግብ ያጋይስ ማያጠግብ ነው የሚመስላችሁ አይደል? ላ ወላ አሳው ከመረቁ ጋር በጣም ጥግብ ነው የምትሉት ወዲያውና በወሬያችን ላይ ያበናት ያህልዋቲ ምንም አይነት የትኛውም አይነት አሳ መረቅ መሰራት ወይም ሾርባ መሰራት ይችላል። ስለዚህ ግዴታ አሳ ሰለሞን መሆን አለበት ማለት አይደለም። እሙህም ያህልዊን በሚቀጥለው በቆንጆ ቪዲዮ በቆንጆ የምግብ አሰራር ባይ ዘ ዌይ ጋይስ እዛኛውም ፔጅ ላይ ሄዳችሁ ሰብስክራይብ አድርጉ። እሙህም ያህልዊን በሌላ በቆንጆ በሚያምር ምግብ አሰራር ወይ በሌላ በዛኛው ፔጅ በወንጀል ታሪክ ተመልሼ እስከመመጣ ድረስ ባይ